እዛሽ ካፍታል እዛሽ ደግሞ አይረጋጋም ፕሮሰሱን ለሱ ለማንኛውም ግን ዛሬ እዚህ ጋር ከኛ ጋር እንዲያሽቀብጣል ነገ ደግሞ እዚህ ያሽቀብጣል የሆነ ነገር ይሰጣል ተብሏል መሰለኝ አሩታ እኔ እንደምታስቢኝ አይነት ሰው አይደለም ለማንኛውም ግን እንደወለደ ሰው ብትሆኚ ጥሩ ነው አንድ ነገር ልንገር እዚህ ጋር የልጅሽ አባት አለ የልጅሽ አባት አለ የምር የልጅሽ አባት አለ ምን አለ እና ቢያንስ ልጅ እንዳለው ሰው ብትሆኚ ደስ ይላል አቤላ እኔ እኮ መጀመሪያም ነገር ነበር ገባ ከማፌዝና አንተን ከማለት ውጪ ምንም ነገር እንደማይመጣ ማለት ነው አንተ እንደዚህ ምን ተናልከው አመሰግናለሁ አቆይ ዳይውና ብለህ ትሄዳለህ ለማንኛውም አቤል ይኸውልህ አንድ ነገር ልንገር ለአንተም ቢሆን ለማንኛውም አንድ ነገር ልንገር መወዳደር ያለበትን ሰው ማወቅ አለበት አይደለም መወዳደር ያለበትን ሰው ማወቅ አለበት ይኸውልህ አቤል መጀመሪያ ሰማህ አይደለም ይሄን ሐሳብ አንተ ነው አይደል ያመጣው ሰማህ ሁለተኛ ቁሳቁስ ምናምን ለምትለው ውጪ የሚፈልግ ብቻውን ትሄዳለህ ይወስዳል ችግር የለም ለእናንተ ፕሮሰስ ወሰድ አድርገው እሺ በዙ መጠገን ምናልባት ውጪ የምትሄድ ከሆነ የእውነትም የውጪ ሰው ከሆነ ማለት ነው ለማንኛውም ይመቻችሁ ሂዱ ይወስዳል አባቴ ይወስዳል ለማንኛውም ለራስሽ ሂጂ በውጪ ይወስደኛል ብለሽ እንደዚህ ለማንኛውም እሻዋል ይንትናደጃልሽ ግደል ያስገባሻል የምትለው ማለት ነው አንተ አቤላ አንተ ዝቅት ማለት ነው እና ደግሞ የልጅ አባት ነው ምናምን የምትለው አንተ የታባይደ ነው የልጅ አባት ሆኖ ባለትዳር ሆኖ እንደዛ ከውዥሚት ጋር ስታሽኮረሙናቸው ሽሩሩ ስትላቸው እየነበርክ አንዴ ሩታ ታሪ የልጅ አባ የልጅ እናት ብትሆነ ሌላ ሰው ዓለም አትታወቅም ማለት ነው ሌላ ሰው አታገባም ማለት ነው እንዴ ገና ለገና ልጅ አላትና ሌላ ሰው መታወቅ የለባትም የልጅሽን አባት ብቻ አስቢ እሱ የትም ሄዶ ይጨማለቅ አንቺ አርፈሽ ቤት ተቀመጪ ነው ሐሳባችሁ አይደለ ቤት አስራችሁ እንድትቀመጥ ነው የምትፈልጉት አይደለ ምን አይነት ገገማ ናችሁ ደግሞ ማለት ነው 80 ተቀደደይ በኋላ ወረቀት ተቀደደይ በኋላ አለቀ መብቷን የፈለጋትን ማግባት የፈለጋትን መሆን ማለት ነው የማይመለከታችሁ ሳይበላችሁ የምታቁ ደደቦች እከካሞች እውነቴን ነው ጋይዝ ማለት ነው ምን አሉ የልጅሽን አባት ብታስቢ እዴ እሱ አስቧል እንዴ እሱ እኮ ሳያስብ ነው ሽሚት ከሽሩሩ የሚለው ቆይ ምን አይነት ጭንቅላት ነው የሚኖራችሁ እና ለመናገር እንደው ምን አይነት ህሊና ነው የሚኖራችሁ ደደቦች ምን አይነት ገሞች የገማችሁ ማለት ነው የልጅሽን አባት አስብ እንዴ ምን ነው እንዴ እሱ አንድ ቀን አስዋት እኮ ያቅም ምንም ሽሩሩ እያለ ማለት ነው ቆይ ነው ድፍረታችሁ ራሱ ማለት ነው እንደዚህ ማለታችሁ ማለት ነው አንተ ወጥ አንተ ቡችላ ወጥ ቀማሽ ማለት ነው ወለቴና አንተ ቡችላ የሆነ ልጅ ማለት ነው ምን አገባህ ስለሩታ ህይወት ሩታ የምታስብና ማታስቡ ምን አገባህ አይመለከትህም እዛም ትክክል እዚህም ትክክል ብላለች ቆሩታ ምን ነው እዛም ጥልቅ እዚህም ጥልቅ የምትለው ማንነህና ነው አንተ በሩታ ህይወት እንደዚህ ጥልቅ የምትለው ማንነህ እከክ ሆኖ ጋይዝ ተከክም በላይ ማለት ነው መናጢ የልብስህን ቆሻሻውን ጀመረ ልብስን መጀመሪያ ቀይር ከሩታ ጋር ተምትወዳደር ማለት ነው ሲጀመር ደግሞ ማለት ነው እነ ለመናገር ሩታ ይፈልጋት መሆን ትችላለች ገና ለገና አብሮሽን ምን ነበር ያለው ጋይስ የሆነ አለ ማለት ነው አብርሽ የልጅሽ አባት ነው ልጅሽ ደግሞ አባቱን ስለሚፈልግ ይሄ አዲሱ ልጁን እኛ ስለማናቀው አላለ እውነት አታቀውም ተው እንጂ እውነትን ነው በጣም ነው እንደማታቀው ነኝ ገገማና በደንብ ነው ጠንቅቃ የምታቀው ደግሞ ያገር ልጅ አይደለ አንተ ምን አይነት ሰውዬ ነው ነክፉ እኮ እንዲያስወሩ ነው ጋይዝ እንደው ጋይዝ ማለት ነው ይሄ አቤላ የሚባለው ይሄ መላጣ ማለት ነው የሶስት መላጣ ልጅ ማለት ነው እውነቴን ነው እንዴት እንደሚያናድድ እንዴ ቆይ እሷ ገና ለገና ልጅ አላትና ሌላ ሰው እኮ እንዳትገናኝ
እቤት ራሱ ያስገባል። ሌላ ሰው እንዳትገናኝ፣ ሌላ ሰው እንዳትተዋወቅ ይመስለኛል ለመቆጣጠር። በዛ ኃይል እንኳን ሩታን ማንም አይከለክላትም ማለት ነው። እንዴት ተለያይተናል፣ ወረቀት ቀድተዋል፣ በቃ አለ አይደል? በቃ ተለያይተዋል። ሌላ እሱም ሌላ ህይወት እየኖረ ነው፣ እሱም ሌላ ህይወት ልኖር ነው። በቃ ሌላ ህይወት ጀምራል። ምርጫዋም ደግሞ ማን ነው? አዲሱ አፍቃሪ ማለት ነው። ምን ታመጣላችሁ? እስከ ዛሬ የት ነበርክ? ውሽሚትን ለምን አላስወጣትም? እንደዛ ስታረግ፣ እንደዛ ስትጨማለቅ ሩታ ለራሱ እንደዛ ሰርግ ልንሄድ ነው ይሄን ሰሞን እንደዚህ በቃ የልብስ ሳንቀይር ያ ሩታ የገዛችለትን ልብስ አብርሽ ለብሰ አቤላ ተብዮ ማለት ነው ያንን ሱፍ ለብሰ ሩታ ጋር ደውለህ ነይ ብለሃት በሌላ ስልክ አስደውለህ ነይ ብለሃት እኔ አብርሽና ሄርሜላ ጋር እንሄድ ምናምን ብለህ ሩታን ለማስጠቆር ሩታን ለማሰደብ አንተ እየፈነደቀ ስትመጣ ሩታ ምን አለች? እኔ እኮ ከህይወቴ ያስወጣቻችኋለሁ፣ ከህይወቴ ውጡልኝ፣ በቃ ውጣልኝ፣ አትደውልብኝ፣ ሰው ሳይፈልጋችሁ ጥልጥላ አትበሉ ብላለች። እኔ የማይገባችሁ ነገርስ አንተ መካሪ ነህ። የሱ ምክር ምን አለ አብርሽን ማለት ነው ጋይዝ፣ አንተ መምረጥ ካልቻለች እሱን መምረጥ ተቻለ፣ አንተ መምረጥ ከቻለ ፈጣሪ አለልህ። እሱን ከመረጠች ፈጣሪ አለልህ አለ። እኔ እኮ አሁን ድረስ ምርጫ ፈጣሪ ምን በጣም ይደብራል ማለት ነው። እኔ የእናንተ እንከፍነት ማለት ነው። እውነቴን ነው እንዴ ፈጣሪ አለልህ፣ ፈጣሪ ማሰብ ማለት ነው። ውሽሚት አለልህ ማለት ትችላለህ እኮ ፈጣሪ ሳይሆን ሄርሜላ አለች ውሽሚት አለች ብትል እኮ ያምርብሃል። አንተ አስመስታይ ማለት ነው። አንተ ጨበሬ ማለት ነው። እውነቴን ነው ጋይዝ። እንደዛ ማለት አይችልም እንዴ? ይችላል፣ መብቱ ነው። ለምን እንደ አዛኝ ሆኖ ምናምን ማለት ነው። ሩታን ለማሰደብ፣ ሩታን ለማሆን ማለት ነው። ሩታን ዝቅ ለማስደረግ ሩታ እንደሆነ ማለት ነው። ሩታ እንደሆነ አወድቅም። ሩታ እንደሆነች ከእንትኗ ካላማዋ ነቅነቅ አትልም ማለት ነው። እየመረራችሁ ትጣጣላችሁ እናንተ እዛ ጋር ቆማችሁ። ሩታ ግን ከፍ ብላ ትታያለች ማለት ነው። አሁንም ወደፊትም ማለት ነው። እኛ ምን ጊዜም ሩታን አንጥላትም ማለት ነው። ግን አቤላ ሩታ እንድወደቅ አቤላ እንድትጠላ ሩታ እንድትጠላ ነው የሚያደርገው አቤላ ማለት ነው። አብርሽም እንደዛው ማለት ነው። ሩታ እንድትጠላ ሩታ በቃ ይሆናል ባለጌ እንደሆነች ምናምን ጭንቅላቱ ላይ ማለት ነው። እንዴት አረግሽው በቃ ያለ አይደለ እንደዛ ነው የሚያስበው ማለት ነው። አስመሳይ ነበርሽ ወይ ነው የሚለው ማለት ነው። እሱማ እንዴት አረገው ቢባልማ ምንም እንዳላረገ ምንም እንዳልሰራ በአይኑን ጨው አጥቦ ነው አላቅም የሚለው ማለት ነው። አብርሽ ማለት ነው። እውነቴን ነው። ምንም ነገር አላቅም፣ አላየሁም፣ አልበላሁም፣ አልጠጣሁም ነው የሚለው ማለት ነው። እሱ ግን ዋዝቆ ማለት ነው። ብዙ ነገር አድርጎ ብዙ ነገር አጥፍቶ ምንድነው መቼም በጣም ነው የሚያስጠላው፣ በጣም ማለት ነው እውነት። እና ውዶችዬ ማለት ነው ሩታዬ ሸንቅጥቅጥቅጥ ብላ ፍክት ድምቅ ብላ ማለት ነው። ሩታዬ ስቃ ስላየኋት ደስታዋን ስላየኋት በጣም ደስ ብሎኛል ማለት ነው። እንግዲህ ደረቱን ፍት አድርጎ ማለት ነው አዲሱ አፍቃሪ ማለት ነው እኔ ሩታን ደስተኛ እንዳረጋት ነው የምፈልገው። ማይመለከታቸው በጣም ደስተኛ አረጋታለሁ። ካንተ በላይ ፍቅር ሰጣታለሁ፣ ካንተ በላይ ሁሉ ነገር ሰጣታለሁ፣ ጊዜ ሰጣታለሁ አለ ማለት ነው። እንግዲህ እንደው ፍታርገው አነጋገሩ ራሱ እኮ የት ነው የሚገኘው? እንደዛ አይነት ንግግር ነው። እንደዛ አይነት ንግግር የለም እኮ በዚህ ዓለም ላይ። አሁን ግን ተገኘ እና እንግዲህ እህታችን አደራ እነዚህ ወጠጤዎች እየመጡ ሩታን እንዳያስጨንቋት ፈታ አርግልን ማለት ነው። ዘና ሩታዬ አንተ ከተመቸሽ ሂጅባቸው፣ እውነት ሂጅባቸው። ምን ይዋጥላቸው ይሆን ግን ሀይቅ ማለት ነው። እኔ ቅር ያለኝ ነገር ቢኖር ምንድነው ሩታ እንደማታውቀው እናውቃለን። ግን ደግሞ ማንም እየመጣ ሩታን እንደዚህ መረማመድ የለበትም ማለት ነው። ልካቸውን አሳይልን እሺ የኔ ቆንጆ እህት ማለት ነው። የኔ ቀብራራ ሴት ማለት ነው። የምንወድሽ